ማንኛውም ሙያ ኤኒ ፕሮፌሽን እንደ ፕሮፌሽን ማንኛውም ሙያ ሶስት አይነት ስፔሻሊ የሕክምና ሙያው እንደ ማንኛውም ሙያ ሶስት አይነት ተጠያቂነትን ሊያስከትል እንደሚችል አንደኛው አድሚኒስትሬቲቭ ነው። ቅድም ከላይ ከዶክተርም ከዛም ሲነሳ እንደነበረ አድሚኒስትሬቲቭሊ በዲሲፕሊን ሐኪም፣ ነርስ፣ ኤኒ በሕክምና ዙሪያ የሚሰሩ ባለሙያዎች ሊጠየቁ የሚችሉ አድሚኒስትሬቲቭ ሬሜዲዎች አሉ። ሁለተኛው የፍትሐ ብሔር ካሳን፣ ጉዳትን፣ ሶስተኛ የወንጀል ተጠያቂነትን ሊያስከትል እንደሚችል ለማንሳት ፈልጌ ነው። አመሰግናለሁ። እንደ አንድ እጩ ሐኪም እንደ ተመራቂ ሐኪም ሃይላይት ማድረግ የምፈልገው ፖይንት አለ። አንደኛው የጤና ባለሙያዎች ላይ ያለው በርደን ነው። ሁሉም ሰው እኔ እንዲረዳው የምፈልገው ምንድነው እኔም ካየሁት ከኤክስፒሪየንሴ ሕክምና ከሌላው ፊልድ ለየት የሚልበት ነገሮች አሉ። ለምሳሌ